በድሮ ጊዜ በፋርስ ወይም በአሁኗ ኢራን ተብላ በምትታወቀው ሀገር ላይ ራምሃሩዝ የሚባሉ እሳት አምላኪ ጎሳዎች ነበሩ። የዛ ጎሳ መሪ ሁል ጊዜ እንጨቶችን እየሰበሰበ የሚያመልኩትን እሳት ያነድ ነበር። ራሱ እንጨቶችን ሰብስቦ ያቀጣጠለውን እሳት ጌታው አድርጎ በመያዝ ችግሮችንና አደጋዎችን እንዲከላከልለት ጥሩ ነገርና የሚፈልገውን ነገር ለማግኘት ራሱ ያቀጣጠለውን እሳት ይጠይቀው ነበር። ይህም ሰውዬ ሰልማን የተባለ ብልህ ልጅ ነበረው። እሳት አምላኪው ሰውዬ በጣም ሀብታም ስለነበረ ሰልማን ወደ ውጪ እንዲወጣ አይፈልግም። ለዛም ሰልማን አባቱ ከሚሰራው እሳት ከማምለክ ውጪ ሌላን ነገር አያውቅም ነበር። አንድ ቀን አባትየው ሰልማን ወደ ውጪ ወጥቶ ለማሳ የሚሆን ተክሎችንና እሳትን ለማንደድ የሚሆኑ እንጨቶችን ይዞለት እንዲመጣ ነገረው። ሰልማንም የአባቱን ትዕዛዝ ተቀበለ። መንገድ ላይ ማንኛውም አዲስ ነገር ቢያጋጥምህ ወደሱ እንዳትሄድ፣ ያልኩህን ተግባር ብቻ ተግብረህልኝና ብሎ አስጠንቅቆ ነገረው። እሺ ብሎ ሰልማንም የአባቱን ትዕዛዝ ለመፈጸም ሄደ። ሰልማንም በመንገዱ ላይ እየሄደ ሳለ ከአንድ ቤተ ክርስቲያን የቅዳሴ ድምፅን ይሰማል። ወደ ቤተ ክርስቲያኑ ገብቶ ምን እንደሚያደርጉ ለመመልከት ፈለገ። ወደ ውስጥም ሲገባ አንድ ሞኖክሴ ህዝቦቹን ሲመክር ተመለከተ። ወደሱም ጠጋ አለና ስለ ሃይማኖታቸው ጠየቀው። ያም ሞኖክሴ አንተ እሳት አምላኪ አይደለህምን? አለው። አዎ ከአባቴ ጋር ለብዙ ዓመታት እሳትን አምልኬያለሁ። ነገር ግን የተረዳሁት ነገር አምላክ ብለን የያዝነው እሳት በራሱ ጊዜ ይጠፋል። ግዴታ እኛን እንድናበረው ይፈልጋል። ስለዚህ ጌታ ማለት ይሄ አይደለም። እውነተኛ ጌታ ማን እንደሆነ ማወቅ እፈልጋለሁ አለው። ሞኖክሴውም አዎ ጌታችን በሰማይ እንጂ በምድር የለም አለው። ሰልማንም እኔም ስለዚህ ጌታ ነው ማወቅ ምፈልገው። እውነተኛውን ጌታ አውቄ እሱን በብቸኝነት ልገዛውና ላመልከው እፈልጋለሁ አለው። የሰልማንን ቆራጠኝነት የተመለከተው ሞኖክሴ ስለ እውነተኛው ሃይማኖት እኔ አስተምራለሁ፣ አላህ ይርዳህ ብሎ ዱዓ አደረገለት። ነገር ግን አባትየው ሰልማን የነሳራዎችን ዲን መቀበሉን ሲሰማ በጣም ተናደደ። እንዴት የአባትህን መንገድ ትተህ የነሳራዎችን ሃይማኖት ትከተላለህ ብሎ አሰረው። የነሳሮችን ዲን ትተህ የአባትህን ሃይማኖት ማትከተል ከሆነ እዚህ እሳት ውስጥ ጨምሬ ማቀጣጠያ ነው ማደርግ፣ መጨረሻህን እዚሁ ነው ማደርገው፣ ውሳኔው ያንተ ነው አለውና እዛው ባሰረበት ቦታ ጥሎት ሄደ። ከተወሰኑ ሰዓታትም በኋላ ያ ቤተ ክርስቲያን ያገኘው ሞኖክሴ በሱ ጋር ሲያልፍ ይገናኛሉ። ሞኖክሴውም እሱን በተመለከተው ጊዜ ሰዎች የነሳራን ዕውቀት ለመማር ወደ ሻም እየሄዱ ነው፣ ምትሄድ ከሆነ ብዬ ልነግርህ ነበር የመጣሁት። ለአባትህ ምን ብለህ አሳምነህ ነው ምትሄደው አለው። ሰልማንም አባቱ መቼም እንደማይፈቅድለት ስላወቀ ከታሰርኩበት ብቻ ፍታኝ፣ እኔ እሄዳለሁ አለው። ሞኖክሴውም በሱ ሐሳብ ተስማምቶ ከታሰረበት ፈታው። ከዛም ሰልማን ከማያውቃቸው ሰዎች ጋር እውነተኛ ዲን ለመፈለግ ብሎ ወደ ሻም ሄደ። ሻምም የሚያውቀው ዘመድ ስለሌለ በቤተ አምልኮ ውስጥ እያገለገለ መኖር ጀመረ። ነገር ግን ሁል ጊዜ ግራ የሚገባው አንድ ነገር ነበር። እሱም ብዙ ሰዎች ብር እየያዙ ወደ ቤተ አምልኮ ይገባሉ። አንድ ቀን ይህ ነገር ምንድን ነው ብሎ ለማጣራት ፈልጎ ወደ ውስጥ ዘልቆ ገባ። ተደብቆ ሲመለከትም አንድ ምስኪን ሰውዬ ለሞኖክሴው የወርቅ ሳንቲሞችን ሲሰጠው ተመለከተ። ሰውየውም ለሞኖክሴው እንዲህ ይለዋል፣ አላህ ወንጀሌን እንዲምረኝ ሰደቃ መስጠት አለብህ ብለኸኛል፣ ይኸው ሰደቃ አምጥቻለሁ አለው። ሞኖክሴው ግን ይሄ ብር ትንሽ ነው፣ ወንጀልህ ትልቅ ስለሆነ አላህ እንዲምርልህ ብዙ ብር ማምጣት አለብህ አለው። ያ ምስኪን ሰውዬ ግን ከዚህ ውጪ እኔ ምንም ብር የለኝም፣ ያለኝን ሙሉ ንብረት ነው ይዤ የመጣሁት አለው። እንዲማ ከሆነ አላህ መቼ ወንጀልህን ይምርሃል? ሂድና ፈልገህ ይዘህና፣ አሊያ አላህ ወንጀልህን አይምርልህም ብሎ ተስፋ አስቆርጦ ሰውየውን ላከው። ይሄ ሁሉ ድርጊት ሲካሄድ ሰልማን ተደብቆ እየተመለከተ ነበር። ሰልማንም የዚህን ሞኖክሴ ጉድ ብሩን ተቀብሎ ምን እንደሚያደርገው ለማወቅ ፈለገ። ምሽት ላይም ተደብቆ ያ ሞኖክሴ ምን እንደሚያደርግ ለማወቅ ፈለገ። አመሻሽ ላይም ያ ሞኖክሴ ወደ አንድ ክፍል ዘልቆ ሲገባ ሰልማን ተመለከተው። ከሰዎች የሰበሰበውን የወርቅ ሳንቲም በአንድ ትልቅ ካዝና ላይ ይሞላዋል።
ከሰዎች የወርቅ ሳንቲሞችን ሲቀበል የተቀበልኩትን ገንዘብ ለኔ አይደለም ማውለው፣ እኔ ማውለው ከናንተው ተወስዶ ለድሃዎች ነው እያለ እያጭበረበረ ነበር የሚወስድባቸው። ነገር ግን በተቃራኒው ምስኪኖች፣ ድሃዎች፣ የተቸገሩ ሰዎች ከዛ የሰደቃ ንብረት እንዲሰጣቸው ሞኖክሴውን ሲጠይቁ ያ ሞኖክሴ ሰሞኑ ምንም አይነት ንብረት እኔ ጋር የለም፣ ሰዎች ለሰደቃ ብለው ያስገቡት ንብረት የለም፣ እኔ ልረዳችሁ አልችልም፣ አላህን ጠይቁት እያለ የሰደቃውን ንብረት ለራሱ ያደርገዋል። ይህንንም አጸያፊ ተግባር ሰልማን አልፋሪሲ ተደብቆ ተመልክቶታል። ዱንያም ዘላለማዊ አይደለችምና ያ መጥፎ ሞኖክሴ ይሞታል። በሞተበትም ሰዓት ሌላኛው ሞኖክሴ አንተ ጥሩ ሰው ነበርክ፣ አላህ ስራህን ይቀበልህ እያለ ዱዓ ሲያደርግለት ሰልማን ሲመለከተው ወደ ሞኖክሴው ጠጋ አለና እንደውም እሱ ሌባና አበላሽ ነው አለው። እንዴት ብሎ ሲጠይቀውም ለሰዎች ወንጀላችሁ ይማራል እያለ ሰደቃን ሰብስቦ ለሚስኪኖች ሳይሰጥ ለራሱ ነው የሚያውለው አለው። ለዚህ ንግግርህ ማስረጃ አለህን ሲለው ሰልማንም አዎ ተከተሉኝ፣ ኑ ላሳያችሁ፣ እኔ በአይኔን ያየሁት አላቸው። ወደ ውስጥም ገብተው ከሰዎች ሰደቃ ብሎ የሰበሰበውን ንብረት ለሞኖክሴው ሲያሳየው ሞኖክሴው በጣም ደነገጠ። ለሰዎች ወንጀላችሁ ይማራል እያለ ነው የሚቀበላቸውን አለው። አዎ ይሄ ሁሉ ንብረት ከሚስኪኖች ነው የተቀበለው። ከፋርስ ድረስ የመጣሁለት እውነተኛ ዲን ይሄ ነው፣ ይሄ በፍጹም ሊሆን አይችልም አለው። ያም ሞኖክሴ አይ የኛ ዲን ከእንደዚህ አይነቱ ያለ ሰውና ተግባር የጠራ ነው። አላህ ሱብሓነሁ ወተዓላ ያዘዘን ከሀብታሞች ንብረትን ወስደን ለሚስኪኖች እንድንመልስ ነው። የዛ ሞኖክሴ ተግባር ትክክል አልነበረም አለው። ከዛም ሰልማንም ታዲያ ይህ ሁሉ ንብረት ምን ሊሆን ነው አለው። ያም ብልህ ሞኖክሴ ይህንን ሁሉ ንብረት ለሚስኪኖች እናከፋፍለዋለን፣ ነገር ግን አንድ ነገር ቃል ግባልኝ አለው። ምንድነው ብሎ ሲጠይቀው የዚህን ሞኖክሴ ተግባር ለሰዎች ግልጽ ላናደርግ ነው፣ አላህ በዱንያ ላይ ወንጀሉን እንደሰተረለት እኛም እንሰትርለት አለው። ሰልማንም የዛን ሞኖክሴ ተግባር ለማንም ላለመናገር ቃል ገባ። ሞኖክሴውም እሱ ከሞተ በኋላ በዚህ ቤተክርስቲያን ላይ የተሾምኩት እኔ ነኝ፣ አንተም ከኔ ጋር ሆነህ እውነተኛውን ዲን አስተምራለሁ አለው። ከዛም ያ ሞኖክሴ ከሰዎች የተሰበሰበውን የሰደቃ ንብረት ለሚስኪኖች ሊያከፋፍል ወሰነ። የከተማውን ሚስኪኖች ሁሉ ከሰበሰበ በኋላ አንድ በአንድ ያከፋፍላቸው ጀመር። የተቸገሩ ሰዎች ሁሉ በደስታ ያመሰግኑታል። የሰደቃው ንብረት ቢያልቅም እንኳን ከራሱ ንብረት እያወጣ ለሚስኪኖች ይሰጣቸዋል። ሰልማንም ከአምስተኛው ዙር በኋላ በስድስተኛው ትክክለኛውን ሞኖክሴ ስላገኘ በጣም ደስ ብሎታል። ሰልማንም ከዛ ብልህ ሞኖክሴ እውነተኛውን ዲን መማር ጀመረ። ከአላህ ለኢሳ የወረደውንም ኢንጂል ያስተምረዋል። ከነቢዩላህ ዒሳ በኋላም አሕመድ የሚባል ነቢይ እንደሚመጣ በኢንጂል ላይ እንዳለም ነገረው። ያም ነቢይ የነቢያቶች ሁሉ መደምደሚያና ለዓለም ሁሉ ሚላክ መሆኑን በአላህ ያመኑ ደጋግ የሁዶችና ነሳራዎች የዚህን ነቢይ መምጣት ይጠባበቃሉ። ይህም ነቢይ ከመጣ በኋላ በሱ ተቀብለውና አምነው ከዛ ነቢይ ጎን ሆነው ጠላቶቻቸውን ሙሽሪኮችን ይዋጋሉ ብሎ ለሰልማን ስለ ነቢዩ ሰለላሁ ዐለይሂ ወሰለም ነገረው። ሰልማንም ከሱ በኋላ ነቢይ አይላክምን አለው። አዎ እሱ የነቢያቶች መደምደሚያ ነው፣ አላህ ከሱ በኋላ ሌላ ነቢይ አይልክም አለው። ሰልማንም እሺ የዛ ነቢይ ምልክቱ ምንድነው ብሎ ሞኖክሴውን ጠየቀው። ሞኖክሴውም ያ ነቢይ አላህን ፈሪና ጥንቁቅ ነው፣ በሰዎች መካከል በፍትህ ነው የሚያስተዳድረው፣ ዘካን አይቀበልም፣ ነገር ግን ስጦታን ይቀበላል፣ በጀርባው ላይም የነቢይነት ማህተም አለበት ብሎ ነገረው። ሰልማንም ያንን ነቢይ ካየሁት ልከተለውን አለው። ያም ሞኖክሴ አዎ በሚገባ ከፋርስ ድረስ የመጣህለት እውነተኛውም ዲን እሱ ነው፣ እኛም ብንሆን እሱ ነው የምንከተለው፣ የነቢዩላህ ዒሳ ዲን እሱ ሲላክ ያበቃል ብሎ ነገረው።